ሀብል በፍጹም ወንጀለኛ አይደለችም። ግን ነገር ግን ቢሆን ግን ቢላዋው እሷ የምትከትፍበት ቢላዋ እንዲሁም የተጠቀመችበትን ቢላዋ ወስደው አስከሬኑ ቦታ ላይ አስቀምጠውታል ማለት ነው። የአስከሬኑ ሲመረመር አሻራው የቀኝ እጇ ተገኝቷል ማለት ነው። ነገር ግን ይሄ ብቻ አልነበረም። ቢንያምን የድሮ ፍቅረኛዋ እንደነበረ እሱም እንድናገር ለፖሊሶቹ እንድናገር ሀብል ናች ያስገደለቻት ብሎ እንድናገር ሁሉ እህቱን አግተውበታል ማለት ነው። ምክንያቱም ከሜርሲ ጋራ ውልነት የነበረው እራሱ እንትን እንድል ነበረ ለእህቱ ማሳከሚያ ብር ስለቸገረው ማሳከሚያ ብሎ ነበረ። ግን ነገር ግን በመሀል ላይ አንድ ሲያንሰው ብር ጨምርልኝ ብሎ ሜርሲን ሲያናግራት አባቷ ሰማ ማለት ነው። ከሰማ በኋላ ለፖሊስ አሳልፎ ሰጣት። ነገር ግን ቢሆንም ግን ይህ ሁሉ አክስቱ ደግሞ ወይዘሮ አጸዴ ስላቀነባበረችው ሁሉን ነገር ወንጀሉን ወደ ምክንያቱም እህቱን አግታበታለች። በእህቱ ስታስፈራራው የቀድሞ ፍቅረኛ ናት ብሎ ለፖሊሶችም እንደተናገረው አጸዴ ወደ ሀብል ወንጀሉን ጠምጥማለች ማለት ነው። ፖሊሶቹ መጥተው ሀብልን ወስደዋታል። ግን ነገር ግን ሀዝራና አባቱ እየተማከሩ ነው። ጥሩ ጠበቃ ቀጥረውላታል። ግን ነገር ግን ቤታችንን ለምንድን ነው እንደዚህ ምስቅልቅሉ የወጣው ብሎ በቃ በጣም እየተናደደና እየተበሳጨ ነው ያለው። ከዛ አክስትየውም ለወንድሟ ለወንድ አምተን ቢኒያም የድሮ ፍቅረኛዋ ነው። እዚህ ቤት የመጣችው ግን ለሀብትና ለንብረት ብላ ነው። ስለዚህ እሷ የምትረባ ሴት አይደለችም፣ ከመነን የባሰች ነች ብላ ስትነግረው እንግዲህ ወንድሟም ታመመ ማለት ነው። ወደውን ታመመ። ፖሊሱም እንግዲህ ልክ እርግጠኛ ሆኖ ወንጀሉ እንደሰራችው እንደፈጸመችው ሆኖ ነው እንግዲህ ሀብልን የወሰዳት። ሀብል ደግሞ እንግዲህ ምንም ነገር ያላረገችም ንጹህ ናት። ንጹህነቷን እንግዲህ ከአይኗ አይቼ እኔ ተረድቻለሁ። ግን ነገር ግን እኔ አባትሽ ያለሁልሽ ከጨለማ ክላስ አወጣሻለሁኝም ብሎ ቃልም ገብቶላታል። ግን ፖሊሱ ግን በእርግጠኝነት ሆኖ በቃ ስትገል ሁሉ በእሷ እጅ እንደጠፋ ሁሉ ሆኖ እርግጠኛ ሆኖ ነው የወሰዳት ማለት ነው። ግን ሀብል ያው እንግዲህ ያለ እናት ያለ አባት ነው ያደገችው። ምንም ነገር ምንም አታውቅም ማለት ነው። ስለዚህ ስለ ቢኒያም ይጠይቃታል ማለት ነው። ቢኒያም የሚባለው ሰውዬ እኔ በፍጹም አላውቀውም። እኔ ፍቅረኛም ሆኖ ባሌ ሀዝራ ነው እንጂ ሌላ ፍቅረኛም ሆነ ማውቀው ሰው የለኝም ብላ ተነግረዋል። ለምንድነው የማላውቀውን ሰው የምጠይቀኝ ብላ ትጠይቀዋለች። ግን ፖሊሱ ደግሞ ለምንድነው የምትፈሪው? ኮራ ብለሽ ካላረግሽው አላረኩም፣ ካረግኩ ደግሞ አረግሽ ነው ብለሽ መናገር አለብሽ። ግን እርግጠኛ ነኝ አንቺ ነሽ ያደረግሽው፣ ምክንያቱም አሻራውን አግኝተናል የቀኝ እጅሽ አላትኝ። ስለዚህ ቢላዌ እኔ ከከተፍኩበት ጠፍቶኛል ብላ ስትነግረው ይሄ ሞኝ ድራማሽን የምሰማ መሰለሽ ይላታል ማለት ነው። ስለዚህ እኔ ካላመንከኝ ምን ማድረግ እችላለሁኝ? ካመንክ እመነኝ፣ ካላመንክ ደግሞ ምን ማድረግ አይቻልም። በቃ እሰረኝ፣ እንደውም እሰረኝ አለች እና አዝራም እንግዲህ አባቱ ታሟል። ምክንያቱም ደም ግፊት አለበት። በ6 ወር ውስጥ እንደሚሞት 6 ወር ጊዜ ብቻ እንዳለው በሕክምና ተነግሯል ማለት ነው። ግን ነገር ግን አጸደ ደግሞ ያው የወንድሟ ጤንነት ምንም አያሳስባትም። የሚያሳስባት የንብረቱ ጉዳይ ነው። ምክንያቱም ንብረቱ እንዳለ ሙሉ ቤቱ ሁሉ ድርጅቱ ሁሉ በእዝራ እጅ ላይ ነው ያለው እና ሜርሲንም እንግዲህ ያው በነገሮቹ ሁሉ ጠምጥማታለች እና በጣም የሚከብድና በጣም ግራ የሚያጋባ ቤተሰብ ሆኗል። አሁን ላይ በጣም የሚያሰጋ ቤተሰብ ሆኗል። ሁሉም ብትንትን ብሏል። በፊት ያ ሁሉ ተሰብስበው እራት ሲበሉ ያን ሁሉ ሲያደርጉ ምንም ነገር አሁን ላይ የለምና በተለመደው ቤታችን ባዶ ሲሆን በጣም ከፍቶኛል አባቴ ብሎ ያዋየዋል ማለት ነው። ስለዚህ የቀድሞ ሰላማችን ይመለሳል፣ ልጄ አንተ ጠንካራ ሁን ብሎ ያጽናናዋል ማለት ነው አባትየው። አዝራ እንግዲህ ያው ወደ ሆስፒታል ይቅርታ ወደ እስር ቤት ሄዶ ሊጠይቃት ይወስናል ማለት ነው። ሀብል ይህንን አታደርግም፣ ይህን ልታደርግ አትችልም። እሷ በጣም ምስኪንና ከዚህ በፊት አጭበርባሪና ሌባ ልትሆን ትችላለች። አሁን ላይ ግን እንደዚህ የምታደርግ ሴት አይደለችም ብሎ ያው እንግዲህ ሀዝራ ከሀብል ጋር ፍቅር ይዞታል ማለት ነው። ፍቅር እንደያዘው ከአይኑም ሆነ ካነጋገሩ እንዱ ያስታውቃል። እና በጣም የሚገርም ነገር ከዛም በኋላ ሂዶ ለሀብል ጥብቅና ሲቆሙላት ነበር። እባክህን እኔ ላጣራ ጊዜ ስጠኝ ይለዋል ፖሊሱ ማለት ነው። እንዴት ነው ይህን ያክል ለእሷ ጠበቃ ልትቆምላት? ያኮ የድሮ ፍቅረኛ እኔ ብደርስበታለሁኝ፣ ይህ ስራ የአክስቴና የእህቴ ስራ ነው የሚሆነው ብሎ ለፖሊሱ ይነግረዋል ማለት ነው። ፖሊሱ ደግሞ በስራዬ ጣልቃ እንዳትገባ ብሎ ያስጠነቅቀዋል። ግን ነገር ግን አዝራ ግን አሁን ላይ ወደ ሀብል
እየሆነ ነው፣ እውነቱ እየገባው ነው። ሆነም ቀረ ግን ሀብል የተወሰነ ጊዜ ትቆያለች እዛው እስር ቤት። ምክንያቱም ሁሉ ነገር እስከሚጣራ ድረስ ፍቅረኛ ነኝ ያለውንም እስከሚጣራ ድረስ ግዴታ መቆየት አለባት ማለት ትቆያለች። ግን እናትዋም እንግዲህ መነንም ስትመታት ጠይቃታለች ማለት ነው። ከዛ በኋላ እዚህ እንዳለሁኝ ደስ አለሽ? ድሮም እኮ እማዬ የምልሽ በንጹህ ልቤ ነው እንጂ እናቴ እንዳልሆንሽ እኮ አውቃለሁኝ። እናቴ ናት ይህን ሁሉ ያደረገችኝ። እናቴን አግኝቻት በአሁኑ ሰዓት እሷን መጠየቅ እፈልጋለሁኝ። እሷን ለምን ጥለሽኝ እንዲሄድሽ መጠየቅ እፈልጋለሁ ብላ እያዘነችና እያለቀሰች ትገኛለች ማለት ነው። የሀብል ህይወት በጣም የሚያሳዝንና ለሁላችንም አስተማሪ የሆነ ትዕግስተኛ በቃ ለወደፊት ተስፋ ያላት ሴት ናትና ጠንካራ ሴት ናትና፣ አሁን ላይ ግን በቃ በህይወቷ ተስፋ ቆርጣለች እስር ቤት ስገባ። ምክንያቱም ማንም የሚያስወጣኝ የለም ከዚህ በኋላ ማንም የሚከራከርልኝም የለ ጠበቃም የለኝም ብላ ስላሰበች፣ ምክንያቱም ከጎኗ ብቻዋን ስላደገች በእናትያ እጅ ስላደገች በወይዘሮ መነን ስላደገች በጣም ከፍቷትና በጣም ተሰቃይታ ስላደገች አሁንም ተስፋ እንደቆረጠች ነው ግን የሚታየው። ግን ነገር ግን ያው እንግዲህ አማቷ ጋሼ እንትን ይሏታ ማለት ጠበቃ ስለቀጠሩላትኝ ከዚህ በቶሎ እንደሚያወጣት ተስፋ እናደርጋለን። ግን ወይዘሮ መነን ደግሞ ትስቅባታለች። መጨረሻሽ እዚህ ሆነ። እኔ እኮ ምንም ቢሆን እኮ እናትሽ ነኝ፣ ግን ነገር ግን አንቺ ለእኔ ጥንቃት ሆን አታስቢልኝም ትላታለች። ከዛ ሀብልም አንቺ የስራሽን ነው ያገኘሽው፣ ነገር ግን አንቺ የህይወት በጣም ያንስሻል፣ ገና ለወደፊት ብዙ ዋጋ ተከፍያለሽ፣ ገና ያሳየኛ ምናምን እንደ እስር ቤትም ሆነሽ ትማጻደቂብኛለሽ። ምንም ቢሆን እኮ አሳድጌሻለሁ፣ አብልቻ ጠጥቼሽ አስተምርሻለሁ፣ እንደዚህ ትናገረኛለሽ ብላ ወይዘሮ መነንም ትናገራታለች ማለት ነው። ግን ነገር ግን ወይዘሮ መነን የዘራችውን ነው ያጨደችው። ለሀብት ብላ ነው እየገባችው እዛ ቤትም። አሁን ግን የምትኖረው ኑሮ ግን በጣም የሚከብድና በጣም የሚቀፍ ነገር ነው እና ሰጥቶ አግኝቶ ከማጣት በጣም ይከብዳል። ነገር ግን ያው እንግዲህ አጸደ ደግሞ አሁንም ቢሆን ነገሯን እየጎነጎነች ሜርሲን በነገር ጥምጥም አድርጋ ይዛታለች ማለት ነው። ምክንያቱም የሆነ ያልሆነ ወንድሟ ጋር እንድትጣላ ከአባቷ ጋር እንድትጣላ እንድትለያይ ነው ፍላጎቷ ማለት ነው። ምክንያቱም ሁለቱ ከተጣሉ በእኔ ስም አድርግልኝ ንብረቱን ክፈለን የሚባል ነገር አለ። ስለዚህ በሜርሲን ንብረት ደግሞ ያለውን ነገር ወንዶቹንም እያታለች ሰውንም እያስገደለች በገንዘቧ ጭውት ነው የምትልባት እንጂ ልጠቅማት አይደለም ማለት ነው። ሜርሲ ደግሞ እንግዲህ እንደዚህ አይነት ሰው አትመስለኝም ነበረ እውነት ለመናገር ማለት ነው። ግን ሆኗል። እሷ ናት ገዳይዋ። አጸደ እንግዲህ ወይዘሮ መነን ጋር ለተማጻደቅ ስትሄድ ምግብ እየበላች ስታገኛት የኔ ሶፍት አለ እዛ ምግብ ስበላ ሶፍትና ስቲኪን እዛ ውስጥ አስቀምጣለሁ፣ ግን ስቲከን እንዳይወጋሽ ተጠንቅቀሽ ጉረሽ ስትላተኝ ወይዘሮ መነን ትናደድና የምትበላው ምግብ እንግዲህ ከሆቴል አምጥታ ነው እየበላች ያለችው። ምንም ምግብ የላት፣ ልብስ የላት፣ ምን የላት፣ እዚህ ሸራ ውስጥ የምትኖር ወጥራ ማለት ነው። ከዛ አንገቷን ታንቅና ታጎርሳታለች ማለት ነው። ስለዚህ ከጎረሰችም በኋላ ኧረ እባክሽ ይቅር ወይ ሁለተኛ እዚች ጋር ድረሽ አለልም ትላታለች እና ታስተነጋታለች። ሁለተኛ ካለውበት እንዳትደርሽ እኔ እንደማንም ብዬ እዛ ቤት መግባት አይቀርም። ምክንያቱም አዝራ የወይዘሮ መነን የት ነች ያለችው ብሎ እየጠየቀ ነበረ። ይመልሷታል ብዬ ወደ ትልቁ ቤት ወደ ቤቷ ትመለሳለች ማለት ነው። የዛን ሰዓት ግን አጸዴ እንግዲህ ያልቅላታል ማለት ነው። እስከ መጨረሻ ድረስ አስጠንቅቃ የለቀቀቻት ወይዘሮ መነን በጣም አንደኛና በጣም አደገኛ ናትኝና የሚገርመው ነገር መጣት በጣም ከባድ ነው። ጎዳና ላይ እወጣለሁ ብላ አንድ ቀን ማስብ አታውቅም ነበረ። አጸዴን አስወጣለሁ ብላ በቆፈረችው ጉድጓድ እራሷ ገባች ማለት ነው። ግን ነገር ግን ያጸዴም ይዘገያል እንጂ ነቅጣት ጎዳና ላይ መውጣት አይቀርም ማለት ነው። ይኸውም ከሜርሲ ጋራ እንግዲህ በሳምንት 3 ጊዜ እንለቃለን ቪዲዮ። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ እንወዳችኋለን፣ እናከብራችኋለን። ፊልሙን ከወደዳችሁት ላይክ አድርጉ። በቀጣይ እስከምንመጣ ድረስ ደህና ሆኖልን